ሰላም እንኳን ወደዚህ ቻናል ስለመጣችሁ። ይህ የሚድናይት ኢፌክትስ የዩቲዩብ ቻናል ነው። በዚህ ቻናል ከዛሬ ጀምሮ ማለትም ከጁን 1 2026 ጀምሮ የኔን የትሬድ ሪካፕ ቪዲዮዎች ማለት አናላይሲን ሴታፔን እንዴት እንደገባሁት ፉል ቪዲዮ እዚህ ጋራ ፖስት ማድረግ ይሆናል። ይሄን ነገር የምናደርገው ጀስት አብረን ለመቀጠል እና አንዳንድ ነገር እየተመማርን ለመሄድ ተብሎ ነው። እንዳስፈላጊነቱ ታይቶ ደግሞ ያው የቴሌግራም ቻናልም ከፍተን አብረን ትሬድ ማድረግ እንችላለን። ወደ ዛሬው ትሬድ እንቀጥል። መጀመሪያ ላይ ያየሁት ነገር የነበረው እዚህ ጋር ዴይሊ ቻርት ላይ ነበረ። ያው ይሄ እና ፎር አወር ላይ ምናምን ነገር እንትን ያልኩት ነው ያሰመርኩት ነው። እንደዚህ ትንሽ ጨምለቅለቅ ብሏል ቻርቱ። እና ይሄ ነበረ እቺ ካንድል ነበር እሱ ኦርደር ብሎክ አለ ከላይ በዛኛው እንትን እንዳያችሁት በዚህኛው ያው ኦርደር ብሎክ አለ እሷን ነክተዋታል። ግን ፋንዳሜንታሊም ስናየው ያው ሃዮችም አሉን ቡሊሽ እንደሚሆን ነበር እያመላከተን የነበረው። ከዛ በኋላ ወደ የነበረው ወደ ፎር አወር ነው። ፎር አወር ላይ በደንብ ማየት እንችላለን። ፎር አወር ያው እቺኛዋ ሲክስ ሊኩዊዲቲ ያለች እቺ ዳት ከዛ በኋላ እሷን ቴክ ተደርጋለች። ፕላስ ደግሞ አሁንም ድጋሚ መጥቶ እቺኛዋን 60 ሊኩዊዲቲ ቴክ አድርገው ፌርቫል ጋፕ ውስጥ የዋን ሃወር ፌርቫል ጋፕ መሰለኝ በኋላ እንመጣበታለን ወደሱ ገብተው መውጣት ችለዋል ማለት ነው። ከዛ በኋላ እዚህ ጋር ኒው ዊክ ኦፕኒንግ ጋፕ ነበረ። ያ የዚህ ኒው ዊክ ኦፕኒንግ ጋፕ እዚች ጋራ እቺኛዋ ካንድል አለች በሷ ካንድል ፊል አድርገውታል። ፊል ካደረጉት እኛ ምንድነው ኤክስፔክት የምናደርገው ባይ ነው። እዚህ ጋራ በነበረችው ካንድል ፊል ስለተደረገ እኔ ሴል አልጠበቅኩም። ፕላስ እዚህ ጋራ እንትን ነበረ ኦርደር ብሎክ ቤርሽ ኦርደር ብሎክ ማለት ነው። እዛው ድረስ የሚሄድ ፖቴንሻል አለው ብዬ ነበር ያሰብኩኝ እና ያው ባይ ገብቼዋለሁ ማለት ነው። ትሬድ ፕላስ እዚህ ጋራ ባይ ሊኩዊዲቲ ወስዶ ነበረ ወደ ውስጥ ገብቶ መልሶ ይወጣሉ ብዬ አስቤ ነበር። ከዛ በኋላ ግን ወደ ታች እየወረድኩኝ ሳየው ወደ ዋን ሃወር ምናምን ነገር ያ የመሆን እድሉ እያነሰ ነው የመጣው። እኔ የገባሁት ትሬዱን እዚህኛው ካንድል ላይ ነው። ግን እዚህ ጋራ ካያችሁት ይሄኛው ካንድል ምን ውስጥ ገብቶልን ነበር መጥቶ እዛ ኦፕኒንግ ጋፑ ላይ ድጋሚ ማለት ነው። ከዛ ፕላስ እቺኛዋ ኦርደር ብሎክ አለች እቺኛዋን ኦርደር ብሎክ ነክቶልን ነበረ ማርኬት ማርክ ስላላረኳት ነው። እሷን ኦርደር ብሎክ ነክቶልን ነበረ ከዛ በኋላ ነው ወደ ላይ መውጣት የጀመረ እና ኤክስፔክት ሳደርገው የነበረው ሃይ ይሄኛው ሃይ ነው። ይሄኛው ማለት ነው ይቺ ሃይ ነበረች ስዊፕ እንድትደረግ ስጠብቅ የነበረ። ባይ ሳይድ ሊኩዊዲቲ ከዛ በኋላ ወደሱ ነበረ እኔ ስጠብቅ የነበረው ባይ ወጥቶ እንዲነካ ማለት ነው። ከዛ 15 ሚኒት ላይ ስንሄድ ቨርቲካል ላይ አንዴ ያው 20 ሰዓት የሆነው እዛው ላይ ነው። ከዛ በኋላ አንድ ትሬድ ነበረችኝ ከዛ በፊት ከዚህኛዋ በፊት ማለት ነው። እዚህ ጋር እንደምታዩት ተሞልቷል ድጋሚ መጥተው ኦርደር ብሎክ ነክተውልናል የ15 ሚኒት ኦርደር ብሎክ ማለት ነው። ከ15 ሚኒት ኦርደር ብሎክ በኋላ ምን ነው የምንጠብቅ? ያው ቻይ አለች እሷ ሃይ ነበረ ስንጠብቅ የነበረው። ከዛ በኋላ ሴትአፕ ነበረ ወደ ሴትአፕ መጠበቅ ነበር የሄድኩትኝ 3 ሚኒት ቲንክ 3 ሚኒት አይመስለኝም ነው 1 ሚኒት ላይ ነበረ ትሬድ ያደረኩት 1 ሚኒት ዋን ሚኒት ላይ እዚች ጋራ
ወደዚህኛው ወደ ሚቲጌሽን ብሎኩ መጠው ሚቲጌት አድርገው ይወጣሉ ብዬ አስቤ ነበረ። አንደኛ እዚች አካባቢ ደርሰው ነበረ የወጡት። ወጡ። ከዛ በኋላ ስጠብቅ ነበረ ይመልሳል ብዬ። ግን ማርኬቱን ሳየው ከዛ ይልቅ ሊኩዲቲ ወስዶ ድጋሚ መመለሱን እንደፈለገ ነበረ የተረዳሁት የነበረው። ከዛ በኋላ እዚህ ጋራ ያው እዚህ አካባቢ መግባት እችል ነበር ይሄን ትሬድ እዚች ጋር እዚህ ጋራ ነበር የገባሁት። ያው ኤክስቴንድ ስለሆነ ነው እንጂ እዚች አካባቢ ነበር የገባሁት ይሄን ትሬድ። ከዛ በኋላ ስቶፕ ሎሱን ያረኩትኝ እዚህ ሎ ላይ ነው። ከሱ ሎ ተነስተው ይሄዳሉ የሚል ሀሳብ ነበረኝ። ያው ሜቢ ከመጡ እዛ ጋር ለመውጣት። ከዛ በኋላ ያን ያህል ኤክስፔክቴሽን የሌለኝ ያው እንትን ስለሆነ ነው። ጀስት እዚህ ጋር አሁን ወደ ላይ የመውጣት ቻንሳቸው የወረደ ነው። ምክንያቱም ካያችሁት እዚህ ጋራ ይህንን የሚያክል ፌር ቫልዩ ጋፕ ጥሎ ሄዷል። ያንን ፌር ቫልዩ ጋፕ ድጋሚ መጥተው መሙላታቸው ስለማይቀር እኔ እስከዚህ ድረስ ለያዘው ብዬ ነው። ምክንያቱም ከኢንተርናል ሬንጅ ሊኩዲቲ ወደ ኤክስተርናል ማድረግ ይሻላል እንጂ ከኤክስተርናል ወደ ኢንተርናል ትንሽ ሪስኪ ስለሆነ ያው ከኢንተርናል ወደ ኤክስተርናል ማድረግ ይሻላል። በዚህም ደግሞ አሁን ካያችሁት እንደዚህ ፌር ቫልዩ ጋፕ ጥሎ ሄዶ ምናምን ነገር እዛ ፌር ቫልዩ ጋፕ እንዲመጣ አትጠብቁት። ፎርስ አታርጉት በቃ ማርኬቱን ጀስት እንዲቀጥል ነው እኔ ኤክስፔክት የማደርገው። የዛሬ ትሬድ እነዚህን ይመስሉ ነበረ። አሪፍ ትሬዶችን ቴክ አድርጌያለሁ። አጠቃላይ ይቺኛዋ 1.6 ሪስክ ቱ ሪዋርድ ነበረች። ይቺኛዋ ወደ 1 በእርግጥ ይቺኛዋን ወደ ላይ አድርጌ ነበረ የሚይዛት 1 to 2 ሰጠኝ ነበረ። ያን ነበር የማደርገው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ ይሁንላችሁ።